በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ነፍሴ የወደደችውን አያችሁትን? የግብጽ ኦርቶዶክስ ቤተክርስቲያን ፓትርያርክ ቅዱስነታቸው አቡነ ሽኖዳ ሳልሳዊ እንደጻፉት አያሌው ዘኢየሱስ እንደተረጎመው ክፍል 7 ሌሊት በምንጣፌ ላይ ነፍሴ የወደደችውን ፈለኩትም። መኃልየ ምዕራፍ 3 ቁጥር 1 በመኃልየ መኃልይ ዘሰሎሞን መጽሐፍ ምዕራፍ 3 ውስጥ የሚከተሉትን ጥቅሶች እናነባለን። ሌሊት በምንጣፌ ላይ ነፍሴ የወደደችውን ፈለኩት አላገኘሁትም። እነሳለሁ በከተማይቱም እዞራለሁ፣ ነፍሴ የወደደችውን በጎዳናና በአደባባይ ፈለኩት አላገኘሁትም። ከተማይቱን የሚዞሩት ጠባቂዎች አገኙኝ፣ ነፍሴ የወደደችውን አያችሁትን አልኋቸውም። ከእነርሱ ጥቂት እልፍ ብዬ ነፍሴ የወደደችውን አገኘሁት፣ ያዝሁትም፣ እልፍኝ እስካገባው ድረስ አልተውኩትም። መኃልየ ምዕራፍ 3 ቁጥር 1 እስከ 4። ከዚህ ቀደም በነበሩን ክፍሎች ምንም እንኳን የመኃልየ መኃልይ ዘሰሎሞንን እነዚህን የተለያዩ ጥቅሶችና ትርጉሞች ያነሳንና የመረመርን ቢሆንም ዛሬ ደግሞ በዚሁ ርዕስ ከሌላ መንገድ አንጻር ልናነሳው ወደድን። እኛ ሌሊት በምንጣፌ ላይ ነፍሴ የወደደችውን ፈለኩት አላገኘሁትም። መኃልየ ምዕራፍ 3 ቁጥር 1 ላይ የሚለውን ጥቅስ እናነባለን። ሌሊት የሚለው ቃል ሁለት ትርጉሞች አሉት። ቃሉ እንደወረደ ቃል በቃል ትርጉሙ የንጋት ተቃራኒ ተብሎ ይፈታል። ወይም አንድ ሰው የሚለምደው ሌሊት ተብሎ ሊጠቀስ ይችላል። በምንጣፌ ላይ የሚሉት ቃላት የሚያመለክቱት ሀኬተኛነትን፣ ስንፍናንና ከእግዚአብሔር መገለልን ነው። ሌሊት በምንጣፌ ላይ ነፍሴ የወደደችውን ፈለኩት አላገኘሁትም። ተናጋሪዋ ጥቁርና ኃጢአተኛ ሴት ናት። እርሷ በደስታ እንዲህ እያለች ትናገር ነበር። እናንተ የኢየሩሳሌም ቆነጃጅት ሆይ እኔ ጥቁር ነኝ፣ ነገር ግን ውብ ነኝ። መኃልየ ምዕራፍ 1 ቁጥር 5። ከዚህ በተጨማሪ እርሷ ከአህዛብ ወገን ናት። እርሷ ከእግዚአብሔር ሕዝብ ከእስራኤላውያን መካከል አንዱ አይደለችም። ስለዚህ እኛ ምስሏ ያለን ይህች ጥቁርና ከአህዛብ ወገን የሆነች ሴት ከምንም በላይ ሀኬተኛና ሰነፍ ሴት ናት። ስለሆነም እርሷ በመኝታዋ ላይ እንደተቀመጠች መዝጊያውን ለእግዚአብሔር ለመክፈት ፈቃደኛ ያልሆነች ሴት ናት። ውዴ ግን ፈቀቅ ብሎ አልፎ ነበር። መኃልየ ምዕራፍ 5 ቁጥር 6። ይህ ሁኔታ ሰው ነፍስ ከእግዚአብሔር መገለልን የምትለማመድበት ሁኔታ ነው። ፈለኩት አላገኘሁትም። ብዙዎች እግዚአብሔርን ፈልገው አግኝተውታል። እርሱ ፈልጉ ታገኙማላችሁ በማለት ቃል ገብቶልናል። ከዚህ በተጨማሪ ራሱ እግዚአብሔር እኛን ይፈልገናል። እርሱ ስለሚፈልገን ነው እነሆ በደጅ ቆሜ አንኳኳለሁ በማለት ራእይ 3 ቁጥር 20 ላይ የተናገረው። ይሁን እንጂ አሁን ባነሳናቸው ጥቅሶች የዚህ ሰው ነፍስ መፈለጓን እንጂ ማግኘቷን፣ መጠየቋን እንጂ አለመቀበሏን እንመለከታለን። ለዚህ ጉዳይ ምክንያቱ ምንድነው ሊሆን የሚችለው? እንቀጥል። ይህ መገለል ለሁለት ምክንያቶች ሊለይ ይችላል፣ ለሰው ፈቃድ ወይም ለሰማያዊው ለእግዚአብሔር ፈቃድ። ምናልባት አንዳንድ ሰዎች ይህ መገለል ሊገጥማቸው ይችላል ከራሳቸው ምርጫ የተነሳ። እነዚህ ሰዎች ኃጢአቶቻቸውንና ክፉ ስራዎቻቸውን ለመተው እንቢተኞችና መንቻካ ሊሆኑ ይችላሉ። ምናልባት እነርሱ በእነርሱ ውስጥ ያለውን የጸጋ አሰራር በፍጹም ሊክዱት ወይም ሊያፌዙበት ይችላሉ። ከዚህ በተጨማሪም በመንፈስ ቅዱስ ስራ ላይ ጥቂት ወይም ምንም ፍላጎት ላይኖራቸው ይችላል። ምናልባትም እነርሱ ለጌታ ግብዣ ጆሮዎቻቸውን ሊደፍኑ ይችላሉ። ባለማስተዋልም ከገዛ ሕሊናቸው ሊሸሸጉ ይችላሉ። እነዚህ ሰዎች ውለው አድረው እንዲህ ያለው የመገለል ደረጃ ላይ ይደርሳሉ። በዚህ ጊዜ እግዚአብሔርም እነርሱን ትቷቸው ይሄዳል። በሌላ በኩል እግዚአብሔር አንዳንድ ሰዎችን ለመተው የሚመርጠው ስለ ኩራታቸውና ከሁሉም በላይ ጠቃሚ ነን ስለሚል ስሜታቸው ሲል ነው። በእርግጥ እነዚህ ሰዎች ቅዱሳንና ጻድቃን ሊሆኑ ይችላሉ። ይሁን እንጂ እነርሱ ስለዚህ ቅድስናቸውና ስለዚህ ጽድቃቸው ሲሉ ኩራተኞችና ትዕቢተኞች ይሆናሉ። ሌላው ቢቀር እነርሱ ከፍተኛ የተባሉት የቅድስና ደረጃዎች ላይ
የደረሱ አድርገው ሊያምኑ ይችላሉ። እግዚአብሔር እነዚህን ሰዎች የሚተዋቸው የወረሷቸው ስንፍናዎቻቸውን እንዲያቆሙ ሲል ነው። በሌላ ቃላት እንደተተዉ አድርገው የሚያስቡት መጥፎና ክፉ ሰዎችን ብቻ አይደሉም። ቅዱሳን የተባሉ ሰዎች የሚተዉትና የሚጣሉት ከሁሉም በላይ ጠቃሚዎች ነን ስለማለታቸው፣ ስለ ትዕቢታቸው፣ ስለ ኩራታቸውና ስለ እብሪታቸው ሲባል ነው። የእነዚህ ውጫዊ መግለጫዎች ስር ነቀል ምክንያት እርስ በራሱ የሚጋጨው እነርሱ ስለ ራሳቸው ጽድቅ በጉራ ራሳቸውን በማክበራቸው ነው። እግዚአብሔር አምላክ እነዚህን ሰዎች የሚተዋቸው ወሰኖቻቸውን አልፈው መሄዳቸውን ስለሚገነዘቡ ነው። ፈለኩት አላገኘሁትም። እንዲህ ብለንም እናነባለን። ፈለኩት አላገኘሁትም፣ ጠራሁት አልመለሰልኝም። መኃልየ ምዕራፍ 5 ቁጥር 6። የወደደችውን የሚለው ቃል ተደጋግሞ ተጠቅሷል። ቃሉ በመጀመሪያ የተጠቀሰው ነፍሴ የወደደችውን ፈለኩት አላገኘሁትም ተብሎ ነው። ከዚያም በመቀጠል ነፍሴ የወደደችውን በጎዳናና በአደባባይ ፈልጋለሁ ተብሎ ተጠቅሷል። በሶስተኛ ደረጃ ደግሞ ከተማይቱን የሚዞሩት ጠባቂዎች አገኙኝ፣ ነፍሴ የወደደችውን አያችሁትን አልኋቸውም። በመጨረሻም ነፍሴ የወደደችውን አገኘሁት ያስኩትም ተብሎ ተጠቅሷል። የወደደችውን በሚለው ጭብጥ መልእክት ዙሪያ 4 የተለያዩ ጥቅሶች ይሽከረከራሉ። እነዚህ ጥቅሶች የሚያሳዩት ለዚች ሀኬተኛ ኃጢአተኛ በአልጋዋ ላይ ከመጸለይ ይልቅ ጊዜዋን በከንቱ ለምታጠፋ የሰው ነፍስ እንኳን የእግዚአብሔር ፍቅር መገለጡን ነው። ርቀት ቢኖርም ፍቅር አለ። ብዛት ያላቸው ጉድለቶች፣ ህገወጥነቶችና ስህተቶች ይህንን ፍቅር ሊያጠፉት አይችሉም። ፍቅር ይኖራል። ይህ እርግጥ ነው። ይህ ዋስ ነው። ሐዋርያው ቅዱስ ጳውሎስ ይህን አስመልክቶ ሲናገር እንዲህ ብሏል። ፍቃድ አለኝና መልካሙን ግን ማድረግ የለኝም። ሮሜ ምዕራፍ 7 ቁጥር 18። ስለዚህ እኔ እግዚአብሔርን ከልቤ ጥልቀት ውስጥ ሆኜ ብወደውም እንኳን አብዛኛውን ጊዜ ኃጢአቶችን እፈጽማለሁ። ለዚህ ምክንያቱም የእኔ የተወረሱ ድካሞች ወይም የተወሰኑ መጥፎ ሱሶች ናቸው እንጂ ፍቅር ስለሌለ አይደለም። አቤቱ ጌታ ሆይ ወደ አንተ እንዳልቀርብ የሚያግዱኝ እንቅፋቶች አሉ። ይሁን እንጂ አንተ እግዚአብሔር ስለሆነ እኔ እንደምወድህ ታውቃለህ። መተኛቴ እውነት ቢሆንም እወድሃለሁ። መሳሳቴና ኃጢአት መፈጸሜ እውነት ነው። አሁንም ቢሆን ታዲያ እወድሃለሁ። ምንም እንኳን እኔ ለአንተ ፍቅር የሚሆኑትን እነዚህን ነገሮች ባላደርግም ፍቅር ግን ይኖራል። እናንተ ይህን የሚመስል ነገር እንደምንመስል ታውቃላችሁን? ይህ በውስጡ የተለያዩ የህይወት ባህሪያት ካሉት ከአንድ ዘር ጋር ይመሳሰላል። ይሁን እንጂ ይህ ዘር ፍሬ እንዲያወጣና በህይወት እንዲያብብ የተወሰኑ ነገሮች ሊኖሩ ያስፈልጋሉ። ህይወት የሚኖረው በዘሩ ውስጥ ነው። ምንም እንኳን ክትት ያለ የሞተ ቢመስልም በዚህ ውስጥ ህይወት አለ። ነገር ግን ይህ ህይወት ይወጣ ዘንድ ተገቢ ሁኔታዎች ሊኖሩ የግድ ነው። እኔ ከዘሩ ጋር ተመሳሳይ ነኝ። አቤቱ ጌታ ሆይ ለአንተ የሚሆን የእኔ ፍቅር ትክክለኛውንና ምቹውን ጊዜ እንዲሁም ሁኔታ እንደሚጠብቅ ዘር ነው። ይህም ሲባል ለም ነፍስ ተገቢ ምግብና ተንከባካቢ ብልህ ገበሬ ማለት ነው። እኔ ፍሬ ላወጣ የምችለው አንተ ጸጋህን ስታድለኝ ነው። ከዚህ በኋላ እኔ ቅጠሎች፣ ቅርንጫፎች፣ አበባዎች፣ ፍሬዎችና ሌላም ነገሮች አወጣለሁ። ሌሊት በምንጣፌ ላይ ነፍሴ የወደደችውን ፈለኩትም። እኔ ፈለኩት በምሽቱ ሌሊት ውስጥ ነው። ቀረጥ ሰብሳቢው ዘኪዮስም እንዲሁ ኢየሱስ ክርስቶስን የፈለገው በመኝታው ውስጥ እንዳለ ነበር፣ ጥቅጥቅ ባለ ጨለማ። እርሱ እግዚአብሔርን ለመፈለግ መደበኛ ስራውን አልተወም። ይልቁንም እርሱ ቀረጥ ሰብሳቢ ሆኖ በጨለማው መካከል ውስጥ ሳለ ነው እግዚአብሔርን የፈለገው። ከኢየሱስ ክርስቶስ በስተቀኝ የተሰቀለው ወንበዴም ማታ በምንጣፉ ወይም በአልጋው ላይ ሆኖ ነበር። ቅዱስ አውገስጢንም እንዲሁ እግዚአብሔርን የፈለገው በጨለማው መካከል በሌሊት በመኝታው ላይ ሳለ ነው። ቅዱስ ሙሴ ጸሊም፣ ቅድስት ፔላጂያ፣ ቅድስት ማርያም ግብጻዊትና ሌሎችም ብዛት ያላቸው እግዚአብሔርን የፈለጉት ጥቅጥቅ ባለ ሌሊት ውስጥ ነበር፣ በኃጢአት ሌሊት መካከል ውስጥ እንዳሉ። እነዚህ ሰዎች እግዚአብሔርን ፈልገውታል፣ አግኝተውታልም። ይሁን እንጂ ድንግሊቱ አላገኘችውም። የኃጢአት ሕይወት እየመሩ እስካሁን ድረስ እግዚአብሔርን የሚፈልጉት ሰዎች አሉ። እነርሱ ንጹሃንና ቅዱሳን እስከሚሆኑ ድረስ አይጠብቁም። ከዚህ በተቃራኒ እነርሱ እግዚአብሔርን የሚፈልጉት ንጹሃንና ቅዱሳን እንዲሆኑ ነው። እርሱ እግዚአብሔርን
ለመፈለግ መቀደስ ያስፈልገናል ብለው አይሞክሩም። እርሱን የሚፈልጉት ይቀደሱና ይነጹ ዘንድ እንዲረዳቸው ነው። እነርሱ መንፈሳዊ ቅናት እንዲያድርባቸውና በአምልኮታቸው ውስጥ የነቁ እስከሚሆኑ ድረስ አይጠብቁም። ይልቁንም እግዚአብሔርን የሚፈልጉት ሰነፎችና ሀኬተኞች እንዳሉ ነው። ይህን የሚያደርጉትም ፈጣሪ አምላክ ከዚህ ስንፍና እንዲያላቅቃቸውና ይህን መፈለግ ከመንፈሳዊ ቅንዓትና አድናቆት በኋላ እንዲያድላቸው ነው። እኔ እግዚአብሔርን የምፈልገው በመኝታዬ ውስጥ ሳለሁ ሰነፍና ሀኬተኛ እንዳለው ነው። እኔ አንተን የምፈልግህ አንተ ትቀሰቅሰኝ ዘንድ ሰነፍ እንዳለው ነው። እኔ በምንጣፌ ውስጥ እንዳለው አንተን የምፈልግህ ከዚያ ውስጥ ወጣ ዘንድ እንድትረዳኝ ነው። እኔ አንተን የምሻ በኃጢአቶቼ መካከል እንዳለው ነው። ምክንያቱም አንተ ከእነዚህ ኃጢአቶቼ ልታላቅቀኝ ትችላለህና። ከዚህ በተጨማሪ እኔ አንተን አሁን የምፈልግህ እጅግ በጣም ከአንተ ስለራቅሁ ወደ አንተ እንድታቀርበኝ ነው። ምኞቱና ፈቃደኝነቱ ቢኖሩም መንገዱ ገና አዲስ እንግዳና ያልተለመደ ነው። እንደዚህ ስለሆነ እኔ ገና ሩጫውን አልጀመርኩም። ሌሊት በምንጣፌ ላይ ነፍሴ የወደደችውን ፈለግኩትም። የጠፋው ልጅ እንዲሁ እግዚአብሔርን የፈለገው በመኝታው ላይ ሳለ ነበር። ሩቅ አገር ውስጥ ነው ከእሪያዎች ጋር እየኖረ። እንዴት ያለ ጥልቅ ሌሊት ነው! እንዴት ያለ የማይለካ ጉድጓድ ነው! ይህ ልጅ እንዲህ ነበር ያለው፣ ተነስቼም ወደ አባቴ ሄዳለሁና። ሉቃስ 15 ቁጥር 18። ይህ እግዚአብሔር ወደ እርሱ ትመጡ ዘንድ የሚፈልግበት ምክንያት ነው። በቆሻሻና በእድፍ ውስጥ እንዳላችሁ በነበራችሁበት ሁኔታ ውስጥ ሆናችሁ። አንዳንድ ሰዎች ንጹህ የሆነ ሁኔታ እስከሚያገኙ ድረስ መረጣ ውስጥ በመግባት አይጸልዩም። ይሁን እንጂ እኛ እነዚህን ሰዎች የምናነሳሳቸው ጠፍተው ሳሉ ጸሎት እንዲጀምሩ ነው። መረዳት ጎድሏቸው ለብ እንዳሉና መንፈሳዊ ቅንዓት እንደጎደላቸው። ሌላው ቢቀር ሐሳቦቻችሁን ለመቆጣጠር ቢያቅታችሁም እንኳን መጸለይ ይገባል ባቸዋል። እኛ እናንተን የምናነሳሳችሁ እንድትጸልዩ ነው። በዚህ ጊዜ እግዚአብሔር የንጽህናንና የቅድስናን ምክንያቶች ያድላችኋል። እናንተ በሌሊት ውስጥ እያላችሁ ጸልዩ፣ በምንጣፋችሁ ላይ እንዳላችሁ። ሌሊት በምንጣፌ ላይ ነፍሴ የወደደችውን ፈለግኩትም። አቤቱ እግዚአብሔር ሆይ አንተም መፈለግ ለቅዱሳን የተሰጠ ልዩ መብት ቢሆን ኖሮ እኛ ሁሉ በሞት ጠፍተን ነበር። ስለዚህ ኃጢአተኞች ሁሉ እንደዚሁ አንተም መጥራታችንና አንተም መፈለጋችን ተስፋችን ነው። እኛ ቀረጥ ሰብሳቢውና ፈሪሳዊው አንተን በጠሩ ጥሪ ውስጥ ተስፋና መበረታታት እናገኛለን። እያንዳንዱ ሰው አንተን ይፈልጋል። ሌሊት በምንጣፌ ላይ ነፍሴ የወደደችውን ፈለግኩትም። እግዚአብሔር ከዋክብትና ፕላኔቶች በሌሊት መካከል እንዲያበሩና ብርሃን እንዲልኩ አድርጎ መፍጠሩን ማወቅ የሚያበረታታ ነገር ነው። ልክ እንደዚሁ በኃጢአት ሌሊት መካከል የሚያበሩ ጥቂት ብርሃናት አሉ። እነዚህ ብርሃናት እስካሁን ድረስ በእግዚአብሔር ልብ ውስጥ ያለው የፍቅር ብርሃን ማሳያ እንዲሁም እርሱም መፈለጊያ ብርሃን ነው። የሌሊቱና የስንፍናው ጥላቻ ቢኖሩም እንኳን እኔ እጣራለሁ። የምጣራው በቀላሉ አይደለም። የወደድኩትንም እፈልገዋለሁ። እግዚአብሔር አምላክ ይህ ሰው ከብርሃን ልጆች ፍጹም በተለየ ሁኔታ ሕይወቱን የጻድቃን ባልሆነ መንገድ የሚመራ ሰነፍ ኃጢአተኛ ሰው ቢሆንም እንኳን በልቡ ውስጥ ፍቅር አለ፣ ፍላጎትም አለ። ምንም እንኳን ገደቦችና የተሳሳቱ ነገሮች ቢኖሩም ይሄ በቂ ነው። ሰውየው እስካሁን ድረስ እግዚአብሔርን ይፈልጋል ይወደዋልም። ሌሊት በምንጣፌ ላይ ነፍሴ ወደደችውን ፈለግኩትም። አቤቱ እግዚአብሔር ሆይ እኔ በሁሉም ጊዜ ማለትም በኃጢአትና በጽድቅ ጊዜ ውስጥ ከአንተ ጋር መሆን ፈልጋለሁ። ምንም እንኳን ኃጢአት የተወሰነውን የህይወቴን ሁኔታ ቢያጠፋውም ወደ አንተ የሚሆኑ ውሳጣዊ ስሜቶቼን አላጠፋቸውም። ለምሳሌ አንድ እምቢተኛ ልጅ አባቱ ወደ ፓርቲ ወይም ጭፈራ እንዳይሄድ ያዘዘውን ትዕዛዝ ለመቀበል አሻፈረኝ ቢልም እርሱ አባቱን አሁን ድረስ ይወደዋል። በመጨረሻ ግን ይሄ ልጅ በወሰነው ውሳኔ ጸጸትና አባቱን ይቅርታ ይጠይቀዋል። ሌላው ቢቀር እርሱ አባቱን ለመስማት ያቃተው ቢሆንም አሁንም ድረስ ይወደዋል። ሌሊት በምንጣፌ ላይ የሚለው ሐረግ ቃል በቃል ስሜቱ ሲተረጎም ለሌሊቱ ሰላምና ጸጥታ፣ ሌሊቱ በዕለት ውስጥ ከነበረው ግፊያና ግርግር ሸክም ስለመላቀቁና አንድ ሰው በሌሊቱ ውስጥ ከእግዚአብሔር ጋር ስለሚያገኘው ህብረት ተብሎ ነው። ነፍሴ የወደደችውን ፈለግኩትም። በቀኑ ኃላፊነቶችና ሸክሞች፣ ችግሮቹ መሟላት ስላለባቸው ብዙ ግዴታዎች ማለትም ስብሰባዎች፣ ስራና በአንድ ጊዜ ስለሚቀርቡ ጥያቄዎች አንድ ሰው በጥፋት ላይ እንዳለ ሆኖ ስለሚሰማው ስሜት ሲል ስለገዛ ራሱ ትኩረት መስጠት አይሰጥም። ሌሊት በምንጣፌ ላይ
እኔ የወደድኩትን እንደገና ማግኘት እችል ዘንድ ከእርሱ ጋር ሆናለሁ። ይሄ ስለሆነ ነው ኢየሱስ ክርስቶስ ወደ እልፍኝህ ግባ በማለት በማቴዎስ ወንጌል ምዕራፍ 6 ቁጥር 6 ላይ የመከረን። ከዚህ በተጨማሪ በመዝሙር 4 ውስጥ እንዲህ የሚሉ ቃላት እናነባለን። በመኝታችሁ ሳላችሁ በልባችሁ አስቡ፣ ዝም በሉ። መዝሙር 4 ቁጥር 4 ላይ እናንተ በገዛ ራሳችሁ መኝታ ክፍል ውስጥ ከእግዚአብሔር ጋር ብቻ በግላችሁ ሳላችሁ የወደዳችሁትን ልትጠይቁት ትችላላችሁ። የምትጠይቁትም ቀኑን ሙሉ ሲያስበረግጓችሁና ለእነርሱ ጊዜ ስለሰጣችኋቸው ስለ እነዚህ ሐሳቦችና ስለ ሌሎች ክፉ ሐሳቦች ነው። ሌሊት በምንጣፌ ላይ ሌሊት እግዚአብሔርን ለመፈለግ ምቹ ጊዜ ይሰጣል። እኔ በዚህ ጊዜ ነው ከቀኑ እድፍና ቆሻሻ መጠለል የምችለው። በዚህ ጊዜ እጆቼንና እግሮቼን ከሰንሰለትና ከእግር ብረት ነፃ ማደርጋቸው። ከዚያም ከአንተ ጋር አንድ ሆናለሁ። በአምላካችን ቤት አደባባዮች የምትቆሙ እናንተ የእግዚአብሔር ባሪያዎች ሁላችሁ በሌሊት በቤተ መቅደስ ውስጥ እጆቻችሁን አንሱ፣ እግዚአብሔርንም ባርኩ። መዝሙር 133 ቁጥር 2። እኛ ሌሊት በምንጣፌ ላይ ነፍሴ ወደደችውን ፈለግኩትም በሚለው ጥቅስ ላይ በተመስጦ ስንቆይ እንዲህ ያለው ጥያቄ በቤተ ክርስቲያን ወይም በገዳም ወይም በሌላ የአምልኮ ቦታ ውስጥ እንደማይፈጸም እንገነዘባለን። ይልቁንም ይህ የሚፈጸመው በሌሊትና በመኝታ ላይ ነው። ይህ ወደ ቤተ ክርስቲያን የማይሄዱትን ዝቅ አድርገን ለምንመለከት የቀረበ ጥያቄ ነው። ምናልባትም እነርሱ የወደዱትን በመኝታቸው ላይ ይፈልጉት ይሆናል። የኛ ልኬቶችና መለኪያዎች ሁልጊዜ ልክና ትክክል ላይሆኑ ይችላሉ። እኛ እውቀት ይጎለናል። ከምንም በላይ ደግሞ ልኬቶቻችን ጥልቀት የሌላቸው ናቸው። እኛ ብዙ ጊዜ እንደምናስበው አንዳንድ ሰዎች ወደ መኝታ ክፍላቸው የሚገቡት ለመኝታ ሳይሆን በተቃራኒው በስውር የሚያይ አባትህም በግልጥ ያስረክብሃል ተብሎ በማቴዎስ ወንጌል ምዕራፍ 6 ቁጥር 4 ላይ የተነገረለትንና የሚወዱትን እግዚአብሔር ለመፈለግ ነው። ሌሊት በምንጣፌ ላይ ነፍሴ የወደደችውን ፈለግኩትም። ይሁን እንጂ ይህች እህት ፈለግኩት አላገኘሁትም ነው ያለችው። አቤቱ ጌታ ሆይ እኔ አንተን እፈልግሃለሁ፣ ነገር ግን አንተ በዚያ የለህም። እኔ ስምህን እጠራለሁ፣ አንተ ግን አትመልስልኝም። በአንተና በእኔ መካከል ትልቅ ማገጃ አለ። አንድ ሰው ያንን ከባድና አስፈሪ ጥቅስ ሊያስታውስ ይችላል። እንዲህ የሚለውን እጃችሁን ወደ እኔ ብትዘረጉ ዓይኔን ከእናንተ ሰውራለሁ፣ ልመናንም ብታበዙ አልሰማችሁም፣ እጆቻችሁ ደም ተሞልተዋል። ኢሳይያስ 1 ቁጥር 15። ማገጃዎች አሉ። ያ የቀደመ ፍቅር ሄዷል። እኛን አንድ ላይ የሚያጣብቀን ያ ልዩ ውል ጠፍቷል። እኔ ያልታመንኩና እምነት አልባ ሆኛለሁ። ለዚህ ልዩ ውል መጥፋት ምክንያቱም ይሄ ነው። ይህ በራሱ የሚያንጸባርቀውም እኔ ከአንተ ጋር የምነጋገርበት መንገድ ነው። ባለፈው ጊዜ ውስጥ ለአንተ እውነተኛ ፍቅር መቀራረብና ሙቀት አሳየ ነበር። በዚያን ጊዜ የተወሰነ ቅርበትና ጥያቄ የሌለው መጠጋጋት ነበር። ይሁን እንጂ አሁን አንተን ስቀርብህና ከአንተ ጋር ስነጋገር የእኔ ቃላት ባዶና ዋጋ ቢስ ሆኑ። ቃላቱ አንተ ወዳለህበት ቦታ ለመግባት ኃይል የላቸውም። ወደ አንተ የአምልኮ ቤት አሁን የታላቅ ዋጋ ቢስነት ወይም ባዶነት ስሜት አለ። እኔ እናንተን ያለያየ ሰፊ ርቀት አለ። እኔ ጠራሃለሁ፣ አንተ አትመልስልኝም። እኔ ፈልግሃለሁ፣ ነገር ግን አላገኝህም። እጠይቃለሁ፣ ነገር ግን አልቀበልም። አንተ የእኔ አምላክ ያልሆንክ ነው የሚመስለው። ከዚህም በኋላም እኔ አንተ ልጅ ያልሆንኩ ነው የምመስለው። ይህ መተው ለምን ሆነ? አቤቱ ጌታ ሆይ ከአንተ ጋር መታረቅ የእኔ የልቤ ፍላጎት ነው። እኔ በላያችን ላይ ያንዣበበው ጭጋግ እንዲበታተን እመኛለሁ። ይህ ጥላቻ መጨረሻው እንዲጠፋም እፈልጋለሁ። ወደ ቀደመው ፍቅራችንና ወደ መጀመሪያው ግንኙነታችን ለመመለስ ምን ያህል ነው ርቀን የመጣ ነው? እኔ ሐዘኔን መግለጽ እወዳለሁ። የተሰበረ ግንኙነታችንን መጠገን እፈልጋለሁ። እንዲሁም የአንተ ልብ የእኔ ከአንተ ጋር በመሆኑ ሐሴት እንዲያደርግ እመኛለሁ። ወደ አንተ ቅፍ ለመመለስ እናፍቃለሁ። ወደ ነበርንበት ሁኔታ እባቡ በእኔና በአንተ መካከል ሽብልቁን ከማስገባቱ በፊት ፍሬዋን ከመብላቴ በፊትና ተከትሎ የመጣው ስሜት አንተ ካለህበት ቦታ ላይ ሳይዘጋበት በፊት አንተነትህን ለእኔ በአትክልቱ ቦታ ውስጥ ስትገልጥልኝ ፊት ለፊት እንነጋገራለን። በመኃልየ መኃልይ ዘሰሎሞን መጽሐፍ ውስጥ ያለችው ድንግል ከአዳም በተሻለ በመልካም ቦታ ላይ ነበረች። አዳም በበደለ ጊዜ ወደ እግዚአብሔር አልተጣራም። ይባስ ብሎ ከአንድ ዛፍ ጀርባ
ጀርባ በመሸሸግ ከእግዚአብሔር ፊት ተደበቀ። እንደዚች ድንግል ከሆነ ግን በግንኙነት ውስጥ ቅሬታ ቢኖርም እንኳን በመካከል ድልድይ አለ። የግንኙነት መስመር በጣም አስቀያሚው እቅድ የሚመጣው በጥላቻና ከባድ በሆኑ ስሜቶች መካከል በግንኙነት ውስጥ የሚፈጠረው ክፍተት ወይም ቅሬታ ሲገኝ ነው። በዚህ ሁኔታ ውስጥ ግንኙነቱ ይበልጥ እየተበላሸ ይሄዳል። ይህ የሚሆነውም በዚያን ጊዜ ውስጥ ክፍት የሆነው የግንኙነት መስመር ያለመረዳት፣ ደስተኛ ያለመሆንና ጥላቻ ሲያጠልበት ቢሆንም ነገሮች ሊሻሻሉ የሚችሉበት እድል ሁልጊዜ ይኖራል። በድንግሊቱና በእግዚአብሔር መካከል የቁጣና ደስተኛ ያለመሆን ስሜት አለ። ቢሆንም ቅሉ የመገናኘትና እርሱን የመቅረብ ፍላጎት አለ። ስለዚህ እነሳለሁ፣ በከተማይቱም እዞራለሁ፣ ነፍሴ የወደደችውን በጎዳናና በአደባባይ እፈልጋለሁ እላለሁ። ሰዎችን ለመጠየቅና የወደዱትን በጎዳና ላይ እየዞሩ በመፈለግ ውስጥ ዘላለማዊ ምኞት አለ። ክፍተቱን ለማሻገር ሙከራ አለ። ከእግዚአብሔር ጋር የማይታረቁና የራሳቸውን ድህነት የማይቀበሉ ሰዎች አሉ። እነርሱ አይፈልጉትም። እነርሱ ከእግዚአብሔር ጋር ግንኙነት ለማድረግ አይሞክሩም ወይም ከእርሱ ጋር አይነጋገሩም። እነርሱ እግዚአብሔርን አይፈልጉትም። እግዚአብሔር እነርሱን የሚተዋቸው ከሆነ እነርሱም እግዚአብሔርን ይተውታል። ግንኙነቱ መልካም አይሆንም፣ ፍጻሜውም ይመጣል። ይሁን እንጂ ድንግሊቱ የተለየች ናት። በአሁኑ ጊዜ እኔ የመተውንና የመጣልን ክፍለ ጊዜ ብለማመድ፣ እኔ ብፈልግህና ላገኝህ ባልችል፣ እኔ ብጠራህና አንተ መልስ ባትሰጠኝ፣ አንተን እሻለሁ፣ አንተን እፈልጋለሁ፣ ስለ አንተ ሰዎችን እጠይቃለሁ። የቀደመ ግንኙነታችንን ለመመለስም የምቆጥበው ጥረት አይኖርም። ከእግዚአብሔር ጋር ያላችሁ ግንኙነት በአንዳንድ እንቅፋቶችና አስቸጋሪ ነገሮች ውስጥ ሲያልፍ ከእግዚአብሔር ጋር ያላችሁን ግንኙነት አብራችሁ አትተውት። እግዚአብሔር አይወደንም ወይም ለጸሎቶቻችን መልስ አይሰጠንም በሚል ሰበብ ግንኙነታችሁን ፈጽሞ አታቋርጡት። እግዚአብሔር መልስ አልሰጠንም በሚል ሰበብ ወደ ቤተ ክርስቲያን አንሄድም ወይም የንስሐ ምስጢርን አንፈጽምም ወዘተ ብላችሁ አትፍረዱ። እንዲህ ያለው ነገር ግንኙነቱን ሙሉ በሙሉ ሊያበቃው ይችላልና። ምንም እንኳን እግዚአብሔር አይሰማንም ብላችሁ ብታስቡ ወይም እርሱ ትቶናል ብትሉ እናንተ እርሱን ልትተዉት አይገባችሁም። ከእርሱ ጋር ሁኑ፣ ከእርሱ ጋር ተነጋገሩ። እርሱ ከተዋችሁ አንዳችም የሚያጣው ነገር እንደሌለ ንገሩት። እኔ ማነኝ? እኔ በሚሊዮናት ሰዎች መካከል የምገኝ አንድ ተራና ዋጋ ቢስ ሰው ነኝ። እኔ ማነኝ? እኔ ምንም ነኝ። አቤቱ ጌታ ሆይ፣ ነገር ግን እኔ አንተን ብተውህ ሙሉ ለሙሉ ጠፋለሁ። ከህይወት ጋር ያስተሳሰረኝ ከአንተ ጋር ያለኝ ግንኙነት ብቻ ነው። አንተ የህይወት ምንጭ ነህ። አንተ ለኔ ሁሉም ነገሬ ነህ። አንተ ህልውናዬ ነህ። አንተ እድል ፈንታዬና ዘላለማዊነቴ ነህ። አንተ የመጀመሪያዬና የመጨረሻዬ ነህ። አንተ የእኔ አልፋና ኦሜጋዬ ነህ። አንተን እንድትሄድ ብተውህ ያልቅልኛል፣ እጠፋለሁ። በእርግጥም አንተ የምትተወኝ ከሆነ እኔ ከአንተ በኋላ በጎዳናዎችና በአደባባዮች እንዲሁም በከተማዎችና በመንደሮች ውስጥ ሮጣለሁ። ያለ አንተ እኔ ምንም ማድረግ አልችልምና አንተ ሁሉም ነገር ነህ። እኔ ያለ ምንም ድካም እፈልጋለሁ፣ ከአንተ ኋላም እሮጣለሁ። እኔ አንተን በማንኛውምና በሁሉም ቦታ ላይ እፈልግሃለሁ። አንተ በእኔ ላይ ብትቆጣም ከኪሳራዬ ጋር ትታረቅልኝ ዘንድ እፈልግሃለሁ። እኔ ማቀርብልህ ይቅርታ እውነተኛና ከልብ የሆነ ይቅርታ ነው። ከዚህ በተጨማሪም ከዚህ በኋላ ፈጽሞ ከአንተ አልኮበልልም። እንዴት ነው ይህንን ማድረግ የምችለው? ሐዋርያው ቅዱስ ጳውሎስም እንዲህ በማለት ተናግሯል። በእርሱ ሕያዋን ነንና እንንቀሳቀሳለን እንኖርማለን። እኛ የቆምነው በእግዚአብሔር ነው። እኛ የምንኖረው በእርሱ ምክንያት ነው። የምንንቀሳቀሰውም በእርሱ ነው። ይኸውም ሐዋርያ እንዲህ ብሏል፣ ለእኔ ሕይወት ክርስቶስ ሞትም ጥቅም ነውና። ፊልጵስዩስ ምዕራፍ 1 ቁጥር 21 በሚከተሉት ቃላት ውስጥ ተመሳሳይ መልእክት ያስተጋባል። የእኔ ሕይወት ክርስቶስ ነው። እኔ በእርሱ ውስጥ እኖራለሁ፣ እርሱም በእኔ ውስጥ ይኖራል። ስለሆነም የእኔ ነፍስ እንቅልፋም ሀኬተኛና በጨለማ ውስጥ ትክክለኛ ባልሆነ ሁኔታ የምትንከባለል ብትሆንም እስካሁን ድረስ አንተን ትናፍቃለች። የእኔ ነፍስ አንተን አትረሳም፣ አንተን ሙሉ ለሙሉ አትተውም። ይህ አንድ ሰው የማይለወጥበት ወይም ልብ የማይነካበት ወይም ለአንተ ያለኝ ጥልቅ ፍቅር የማይቀየርበት ጊዜያዊ የማይዘልቅና ኃላፊ ምዕራፍ ነው። ኃላፊ
ኃላፊ ምዕራፍ ነው። ይህ ወዲያውኑ የምንድንበት የህመም ጊዜያዊ ክፍለ ጊዜ ነው። ይሄ በመንገዱ ላይ የተዘረጋ መሰናክል ሲሆን በአጭር ጊዜ ውስጥ ይሸነፋል፣ ድልም ይነሳል። በአሁኑ ጊዜ ለብርሃን መንገድ የሚሰጠው ለአጭር ጊዜ የሚቆየው ጨለማ ነው። አቤቱ እግዚአብሔር ሆይ አንተ ባትቆጥረው ወይም ቀጣይነት ያለው አድርገህ ብትመለከተው ወይም ዘላለማዊ ባህሪ ቢኖረው ወይም ማለቂያ የሌለውና መጨረሻ የሌለው ጠባይ ሊሆን ይችላል። ይሄ በአጭር ጊዜ ውስጥ የሚጠናቀቅ የሽግግር ምዕራፍ ነው። መልሶ መታረቅና መልሶ አንድ መሆን በእጅ ላይ ነው። ሌሊት በምንጣፌ ላይ ነፍሴ የወደደችውን ፈለኩትም። እዚህ ላይ የወደደችውን ፈለኩትም የሚለው ቃል ትርጉም ምን ማለት ነው? ይህ ፍቃድ ነው፣ ንስሐ አይነት። አቤቱ ጌታ ሆይ እኔ ዓለማዊ የሆኑ ነገሮችን የመመኘቴ ቁሳዊ ለሆነ ነገር የማድላቴና ስጋዊ ፍላጎት የመውደዴ ነገር እውነት ነው። እኔ ምኞታዊ ጉረኛና የማረካ ሰው የነበርኩ መሆኔ እውነት ነው። ይሁን እንጂ እነዚህ ሁሉ የሚዛመዱት ስሜታዊ ደስታዎችን ለማርካት ነው። እነርሱ ከፍቅር ጋር ምንም ነገር የላቸውም። ደስታ ጥልቀት የለውም፣ ብልጭ ብሎ ድርግም የሚል። በሌላ በኩል ግን ፍቅር የጋለ ጥልቀት ያለውና ዘላለማዊ ጥልቀት ያለው ሆኖ በልብ ውሳጣዊ ጥልቀት ውስጥ የሚኖር ነው። በአጭሩ ዓለሙና ሙሉ ምኞቶቹ ማለትም አካላዊ፣ ስሜታዊና ማህበራዊ ሁሉ ለእኔ ለደስታ የሆነ እንጂ ምንም አልነበረም። እኔ በአካላዊና ስሜታዊ ደስታዎች ውስጥ እንደፈለግ ሆን ነበር። እኔ እፈልግ የነበረው ስጋዊ ፍላጎቶቼን ማርካት ነበር። እኔ ኩራተኛ፣ ትዕቢተኛ፣ እብሪተኛና ጅንን ሰው ነበር። እነዚህ ሁሉ ግን ጊዜያዊና ኃላፊ ነበሩ። እነዚህ ከፍቅር በጣም የተለዩ ናቸው። እውነተኛ ፍቅር የአንተ ብቻ ነው። ጌታ አምላክህን በፍጹም ልብህ ውደድ እንዲል ማቴዎስ 22 ቁጥር 37። ሙሉ ለሙሉ የተሰጠው ለአንተ ነው። እነዚህ ዓለማዊ ምኞቶች የእኔ ልብ ማጋደሎች ነጸብራቅ አይደሉም። የእኔ ምኞት፣ የእኔ ፍላጎቶችና የእኔ የተለያዩ ዓለማዊ ደስታዎች ልልነት የፍቅር መግለጫዎች ሆነው ሊወሰዱ አይችሉም። እነዚህ የተከናወኑት ያለ ሐሳብና ያለ ስርዓት እንዲሁም በሞኝነትና በአላዋቂነት ነው። እነዚህ የፍቅር ነጸብራቅ አይደሉም። የእኔ ፍቅር ለአንተ ብቻ ነው። እኔ የምፈልገው የወደድኩትን ነው። በሌሊቱ መካከል ከራሴ ጋር ተሟገቱ። እኔ በዚህ ዓለም ውስጥ ላገኝ የቻልኩት ምንድነው ብዬም ከግምት አስገባው። ያከናወንኩት ምንድነው ብዬም ተገነዘብ። ስለ ቅሬታዬ ሲባል እኔ ያገኘሁት ምንም አለማከናወኔን ነው። እኔ የጠፋው ልጅ ከነበረበት ቦታ የተሻለ ቦታ ላይ አይደለሁም። ልክ እንደ እርሱ ሆዴን ለመሙላትና ለመጥገብ ከአሰሩ እመኝ ነበር። ይሁን እንጂ ልክ እንደ እርሱ ላገኘው አልችልም ነበር። አሁን እነሳለሁ፣ የወደድኩትንም እፈልጋለሁ። ፈለኩት አላገኘሁትም የሚለው ቃል የሚያሳየን እድሉ መጥፋቱን ነው። ጠፍቷል። ይሁን እንጂ ጠፍቷል እንዴ? የጠፋውስ እስከ ዘላለም ድረስ ነውን? አይመስልም። አላገኘሁትም የሚለው ቃል የሚያበቃ ሁኔታ አይደለም፣ ለዘላለም የሚያበቃም አይደለም። ይሄ አይቻልም፣ ሌላው ቢቀር አይታሰብምና። ይህ ጉዳይ እውነት ቢሆን ኖሮ እኔ ልጠፋ ችል ነበር። ይመስገንና አላገኘሁትም የሚለው ቃል ትርጉም እኔ እስካሁን ድረስ አላገኘሁትም ማለት ነው። ይህ ጊዜያዊና ኃላፊ ምዕራፍ ነው። እኔ ከጥቂት ጊዜ በኋላ እርሱን አገኘዋለሁ ብሎ ለማመን ምክንያት ይሆናል። እኔ ዛሬ ባላገኘው ነገ አገኘዋለሁ ወይም ከነገ ወዲያ አገኘዋለሁ ወይም የሚቀጥለው ዓመት አገኘዋለሁ። በመኃልየ መኃልይ ዘሰሎሞን መጽሐፍ ውስጥ ስላለችው ድንግል በእውነት ድንቅና አስገራሚ የሆነ ነገር እርሷ ያሳየችው ጥንካሬና ውሳኔ ነው። እርሷ ፈጽማ ተስፋ አልቆረጠችም። እርሷ ፈጽማ አልተወችም። እኔ እርሱን ላገኘው ባልችልም ምንም አይደለም፣ እንደገና ሞክራለሁ። አሁን መንፈሳዊ ቅንዓት ቢጎለኝና የእኔ መንፈሳዊ ግለት ሊኖር የሚገባው ቦታ ላይ ባይኖር ምንም አይደለም፣ እታገሳለሁ። በመታገሳችሁም ነፍሳችሁን ታገኛላችሁ እንዲል ሉቃስ 21 ቁጥር 19። እኔ እርሱን በኋላ አገኘዋለሁ። ለማንበብ ወይም ለመጸለይ ዝንባሌ ባይኖረኝ ልቤን አላጣውም። ዝንባሌው በኋላ ሊመጣልኝ ይችላልና ወደ ቤተ ክርስቲያን የመሄድና የማምለክ ፍላጎት ባይኖረኝ፣ ወደ እግዚአብሔር ባልቀርብ ወደ ቅዱስ ቁርባን ለመቀበል ዝግጅት ባይኖረኝና ወይም ቅዱስ ቁርባን ለመቀበል ዝግጅት ባይኖረኝና የንስሐ ምስጢር ባልመለከት እኔ ታጋሽ መሆን ይገባኛል። እነዚህ ፍላጎቶች ጊዜውን ጠብቀው ይመጣሉ። እኔ እርሱን ልፈልገው ብሞክርና ባላገኘው ተስፋ አልቆርጥም። እኔ መተው የለብኝም ወይም እግዚአብሔር የለም ብዬም አልደመድምም። የታሪኩ መጨረሻ ይሄ ነው አልልም። እግዚአብሔር እዚያ አለ።
ቅርብም ነው። አሁን እርሱ ማግኘት ባልችልም ከጥቂት ጊዜ በኋላ አገኘዋለሁ። እኔ ወደ ከተማ ወደ ጎዳናዎችና ወደ አደባባዮች ብሄድና አሁን ላገኘው ባልችልም በኋላ አገኘዋለሁ። ከተማይቱን የሚዞሩት ጠባቂዎች ለእኔ ጥያቄዎች አሁን መልስ መስጠት ባይችሉም በኋላ መልስ ይሰጡኛል። ይሁን እንጂ እኔ እርሱን አልተወውም። ተስፋ አትቁረጡ። ይህ የመተው ምዕራፍ ለእናንተ የተፈለገው ያህል ረጅም መስሎ ቢታያችሁ እንኳን ፈጽሞ አታቆሙ። እናንተ እግዚአብሔርን ፈልጋችሁ ካላገኛችሁት ፍለጋችሁን አታቋርጡ። በእርግጠኝነት ታገኙታላችሁ። ለጊዜው ቢሆንም እንኳን የእግዚአብሔር ጥበብ በእርሱ በኩል ባለው ግልጽ መተው በመከናወን ላይ ነው። እኛ ልንረዳው የሚገባን ነገር እንግሊቱ ብትጠይቅም እርሱን ማግኘት አልቻለችም። በዚህ ጊዜ ግን እርሷ በመኝታ ውስጥ ነበረች፣ ተኝታለች፣ ሰንፋለችም። እርሷ እንዲህ ባለው የስንፍና ሁኔታ ውስጥ እያለች እርሱ ወደ እርሷ ሊመጣ አይችልም። እርሷ በግዴለሽነትና በችላባይነቷ ቀጥላለችና እርሷ ነገሮችን የምትቀበለው በስጦታ ያለምንም አድናቆት በጥቂት ወይም በምንም ትኩረት ነው። ይህ ቀላልና የማያስቸግር ነገር ሆኖ ይገለጣል። አሁን እርሷ እርሱን ይዘዋለች። እርሱን ከእርሷ ጋር በመሆኑም ተደስታለች። የታሪኩ መጨረሻ። ይሁን እንጂ እርሷ በመኝቷ ውስጥ እያለች እርሱን ልታገኘው አልቻለችም። ስለሆነም እነሳለሁ፣ በከተማይቱም እዞራለሁ፣ ነፍሴ የወደደችውን በጎዳናና በአደባባይ ፈልጋለሁ በማለት ወሰነች። በእርሷ በኩል ያለው መሰባሰብና መንቀሳቀስ ቀላል ሊሆን የቻለው በቀደመው መተውና እርሷ በቻለችው ልምምድ ነው። አሁን እርሷ ስለተገነዘበች ጊዜው የመነሳት የመንቀሳቀስ፣ ወደ ጎዳናዎች የመውጣት፣ ወደ ገበያ ቦታ የመውጣትና ወደ አደባባዮች የመውጣት ነው። ጊዜው ስለ እርሱ በየቦታው መጠየቂያ ጊዜ ነው። ብዙ ጊዜ የሚሆነው እግዚአብሔር በረከቶቹና ጸጋውን በእኛ ላይ አብዝቶ ሲያወርድ፣ እኛ ግን በቂ በሆነ ሁኔታ እናደንቅም ወይም አናመሰግንም። እኛ ነገሮችን የምንቀበለው እንደ ስጦታ ነው። ሌላው ቢቀር እንኳ ከንቶችና ሞልቃቆች እንሆናለን። ከዚህ በኋላ እኛ በስንፍና ውስጥ ሆነን የምንጠብቀው እግዚአብሔር ሁሉንም ነገር አትረፍርፎ እንዲያከናውንልን ይሆናል። እኛ አንሰራም፣ የእርሱ ጸጋ በቂ ነውና። እኔ ንጹህ መሆን ከፈለግሁ እዚህ የንጽህና ደረጃ ላይ ለመድረስ ምንም አለማድረግን እመርጣለሁ። ከዚህ ይልቅ ግን የእግዚአብሔር ጸጋ ይህን የተፈለገ ንጽህና ያድለኝ ዘንድ በስንፍና ጠብቃለሁ። እኔ ለመጸለይ ፈቃደኛ ካልሆንኩ ራሴን የማታልለው እንዲህ ያለው ልምምድ ሊገኝ የሚችለው በእርሱ ጸጋ ብቻ ነው ብዬ በማሳመን ነው። እኔ በአሁኑ ሰዓት የማልመራውን ፍሬያማ መንፈሳዊ ሕይወት ለመምራት የምፈልግ ከሆነ በስህተት ምንም ሳልሰራ ይህን የእግዚአብሔር ጸጋ ለኔ ያድለኝ ዘንድ መጠየቅ ብቻ ነው። እንዲያው በጸጋው ይጸድቃሉ እንዲል ሮሜ 3 ምዕራፍ 24። ይህ ይሁን እንጂ አንተ በዚህ ሁሉ ውስጥ የምትጫወተው ሚና ምንድነው? አንተ በመኝታ ላይ ሆነ እርሱን በሌሊት እየፈለግከው ነው። አንተ ምንም ሳታደርግ የእግዚአብሔር ጸጋ በአንተ ላይ ተትረፍርፎ ይወርድልህ ዘንድ በስንፍና መጠበቅ ብቻ ነው። ስለሆነም አንተ ይህንን ሰነፍ ጠባይ የምትቀበል ከሆነ፣ የጠንካራ ስራን ሚና ችላ የምትል ከሆነና ሙሉ ለሙሉ በእግዚአብሔር ጸጋ ላይ ጥገኛ የምትሆን ከሆነ መተው በትእዛዝ ውስጥ ነው። እግዚአብሔር አምላክ ለጥቂት ጊዜ ሊተውህ ይጀምራል። በዚህ ጊዜ አንተ ትፈልገዋለህ፣ ነገር ግን አታገኘውም። አንተ የዚህም ምክንያት እግዚአብሔርን ብትጠይቀው እነዚህን የጽድቅ ስራዎች ልታገኝ የምትችለው በጸጋ ወይም በመንፈስ ቅዱስ ብቻ እንጂ እንዲሁ አለመሆኑን ልትረዳ ትችላለህ። ከመንፈስ ቅዱስ ጋር ያለህ ባልንጀራነት እንዴት ነው? አንተ ከመንፈስ ቅዱስ ጋር ንቁ ድርሻና ጠንካራ ስራ ልትወስድ ይገባሃል። ይሁን እንጂ የስንፍናንና ንቁ ያለመሆንን ጠባይ መቀበል፣ በሌሊት በአልጋህ ላይ መተኛትና አለመርካትን እንዲሁም ብስጭትን በማሳየት ውስጥ ልታገኘው አትችልም። ይህ ዘበትና ትርጉም አልባ ነገር ነውና አንተ መነሳትና መስራት አለብህ። አንተ ከመንፈስ ቅዱስና ከእግዚአብሔር ጸጋ ጋር በንቃት መሳተፍህ ግድ ነው። ከእግዚአብሔር ጋር መሐላ ግባ። ከዚያም ቅዱስ ጳውሎስና ቅዱስ ሲላስ እንዳደረጉትም ቃል ኪዳን ግባ። እኛ ከእግዚአብሔር ጋር የምንሰራ ነን በማለት ተነሳና ንቁ ሁን። ተነሳና በከተማው በጎዳናዎቹና በአደባባዮች ውስጥ በመዞር እግዚአብሔርን ፈልገው። በእርግጥ ይህ መተው ለዚች ሙሽሪት ማበረታቻና ማነሳሻ ሰጥቷታል። ይህ ሁኔታ መንፈሳዊ ሙቀቷን አቀጣጥሎላታል። እርሷም ተንቀሳቅሳለች፣ ንቁና ታታሪ ሆናለች። እርሷ ንቁ መሆን ጀምራለች። ወደ ቀደመ የድንዛዜና ንቁ ወዳለመሆን ሁኔታዋ እየዳሃ በመግባት አደጋ እንዳያመጣባት ከመቼውም ጊዜ በበለጠ ንቁና በስራ የተጠመደች መሆኗንም ተገንዝባለች። ፍቅር ፈጽሞ ቢሆን የአንድ ወገን ሊሆን አይችልም። የጋራና የሁለት
መሆን አለበት። እግዚአብሔር እናንተን ይወዳችኋል። እርሱ በረከቶቹንና ጸጋውን ያድለናል። ቅዱስ መንፈሱንም በእኛ ላይ አብዝቶ ያትረፈርፍልናል። በምላሹም እናንተ ፍቅሩን መመለስ አለባችሁ። ቅንዓታችሁንና ትጋታችሁን በጠንካራ ስራና በድካም አማካኝነት ማሳየትም ያስፈልጋችኋል። መኝታውና ሌሊቱ ለእናንተ የሚጠቅማችሁ ምንም ነገር የለም። ተነስታችሁ እጅጌያችሁን በመሰብሰብ ለስራ ተዘጋጁ። ተነሱ የብርሃን ልጆች ሆይ ንቁና የኃያላት ጌታ እግዚአብሔርን ለማወደስ ተነሱ። እርሱ የነፍሶቻችን ድህነት በጸጋው ያድንልናልና የነፍሶቻችንን ድህነት በጸጋው ያድንልናልና። እኔ ሰነፍና ሀኬተኛ ሆኜ ብቆይም አንድም ነገር አይጠቅመኝም። እኔ በዚህ ሂደት ውስጥ በንቃት መሳተፌን ሳላሳይ እርሱ ወደ እኔ እንዲመጣ መጋበዜ ምንም ጥቅም የለውም። እኔ ሌሊትንና መኝታን እንደ ሰበብ አድርጌ መጠቀም አልችልም። ይህ በቀላሉ ምክንያት የለሽና የስራ ተጻራሪ ነው። ስራ ያስፈልጋል። አንተ ከመንፈስ ጋር መስራት አለብህ። ቀን ሳለ ስሩ። ዮሐንስ 9 ምዕራፍ 4። መጽሐፍ ቅዱስ እንዲህ በማለት አዞናል። ጨለማ እንዳይደርስባችሁ ብርሃን ሳለላችሁ ተመላለሱ። ዮሐንስ 12 ቁጥር 35። እናንተ በስንፍና በመኝታችሁ ላይ በመቆየት እርሱ ወደ እናንተ ጨለማ እንዲመጣ ልትጠይቁት አትችሉም። በጨለማና በብርሃን መካከል ምንም ህብረት የለም። በሁለቱ መካከል ምንም ሽርክና የለም። እኔ ተነስቼ ወደ ከተማና ወደ ጎዳናዎቹ በመሄድ የወደድኩትን ልፈልግ። እኔ ይህንን በመኝታ ውስጥ ወይም በሌሊቱ ጨለማ ውስጥ ማከናወን አልችልም። ይልቁንም እኔ ይህንን ላደርግ የምችለው ብርቱ ስራና ከባድ ድካም እንዲሁም ልፋት ሲኖር ነው። እኔ እርሱን ላገኘው የምችለው በላብና በደም ነው። እኔ እግዚአብሔርን ላገኘው የምችለው እንዲህ ባለው መንገድ ነው። የወደድኩትን አንድዬ እኔ ልረዳና ልገነዘብ የሚገባኝ የእኔን ሁኔታ አስጊነት፣ በእጄ ላይ ያለውን ስራ ከፍተኛነትና ለነፍሴ ድህነት የሚያስፈልገውን አስቸኳይ ስራ መሆን አለበት። እግዚአብሔር በእኔ ላይ ቢቆጣ ወይም ቢበሳጭ ይህ የእኔ እውነተኛ ዕዳ ነው የሚሆነው። በእውነት ወደ ቤቴ ድንኳን አልገባም፣ ወደ ምንጣፌ አልጋ አልወጣም። ለዓይኖቼ መኝታ፣ ለሽፋሽፍቶቼ እንቅልፍ፣ ለጉንጮቼ እረፍትን አልሰጥም። ለእግዚአብሔር ስፍራ ለያዕቆብ አምላክ ማደሪያ እስካገኝ ድረስ። መዝሙር 131 ቁጥር 3። ይህ ነው ትክክለኛ ጸባይ። ነገር ግን በሌሊት ወደ መኝታ መሄድና የወደድኩትን በዚህ ሀኬተኛ ጠባይ መፈለግ የሚያሳየው ውጤታማ ፍቅር አለመሆኑን ነው። እግዚአብሔር እውነተኛ ፍቅር ይፈልጋል። ራሱን መንፈሳዊ ውጊያ አድርጎ የሚተረጉምና ራሱን በመንፈሳዊ እንቅስቃሴና ንቅናቄ ውስጥ የሚገልጽ። እግዚአብሔር የሚፈልገው ፍቅር ራሱን በታማኝ ድካም፣ በውጤታማነትና በቅልፋት ራሱን የሚገልጥ ፍቅርን ነው። ብዙ ሰዎች መንፈሳዊ ናፍቆት ቢኖራቸውም መንፈሳዊ እንቅስቃሴና መንፈሳዊ ስራ የላቸውም። አቤቱ እግዚአብሔር ሆይ እኔ አንተን እወድሃለሁ፣ አንተ እንደምትወደኝ ማውቃለሁ። ቢሆንም ግን ብትወዱኝ ትእዛዜን ጠብቁ ብልሃልና። እኔን የሚወዱኝ ሰዎች ፍቅራቸው ውጤታማና ለእኔ ግልጽ የሆነ ነው። ንቁ የሆነ ፍቅር። እንጸልይ። እግዚአብሔር ምሕረቱን በእኛ ላይ ያድርግ፣ ይባርከንም። መልኩን ከፊቱ ገጽታ ጋር በእኛ ላይ ያብራ፣ ርህራሄውንም በእኛ ላይ ያድርግ። በእግዚአብሔር እናት ስም በሚያርጉ ጸሎቶችና ምልጃዎች ጋር በንጽሕቱ ቅድስት ማርያም፣ በሁሉም መላእክትና ሐዋርያት፣ በነቢያትና በሰማዕታት፣ በናዛዚያንና በባህታውያን በሁሉም ጊዜ ውስጥ ለእኛ ሰላም እንዲጸልዩ ለምንጠይቃቸው ለቅዱሳንና በዚህ በተባረከ ቀን በረከቱ በሚያድርብን ቅዱስ ሰውና የመጀመሪያም ሆነ የመጨረሻ በሆነችው በቅድስት ማርያም በረከት የእነርሱ ቅዱስ በረከቶች ጸሎቶቻቸውና አማላጅነቶቻቸው ከእኛ ሁሉ ጋር ይሁን። አሜን። ሰላም ከሁላችንም ጋር ይሁን። እግዚአብሔርን አባታችን ሆይ ብለን እንጠራው ዘንድ የበቃን ያድርገን። አሜን።